በ1967 ዓመተ ምህረት ገና በአፍላ የወጣትነት ዕድሜያቸው የመከላከያ ሰራዊትን ተቀላቅለዋል። ወለታ ገነት ጦር ትምህርት ቤት የካዴት ኮርስ ተከታትለው በምክትል የመቶ አለቅነት ማዕረግ ተመርቀዋል። በሜጀር ጀነራል ሙሉጌታ ቡሊ ተግባረ ትምህርት ቤትም የሜካናይዝድ ስልጠና ወስደው ዲፕሎማ አላቸው። እኚህ ሰው ሻምበል ታደሰ በንቲ ይባላሉ። ሻምበሉ ገና ምክትል መቶ አለቃ ሳሉ የሶማሊያ ጦር ሀገራችንን በወረረበት ጊዜ በ1969 ዓመተ ምህረት 300,000 ሚሊሻ በታጠቅ ጦር ሰፈር ካሰለጠኑ መኮንኖች አንዱ ነበሩ። ጦራቸውንም እየመሩ በኦጋዴን፣ በደጋሃቡር፣ በፌርፌር ዘምተዋል። ካራማራ ላይ የዛይድ ባሬን ጦር ድባቅ በመምታት የኢትዮጵያ ሰንደቅ ዓላማ እንዲውለበለብ የድርሻቸውን የተወጡ ጀግና ናቸው። በዚህ ጦርነት ቆስለው ለሀገራቸው ደማቸውን አፍሰዋል። ከካራማራው ድል በኋላ ወደ ሰሜኑ በማቅናት ከአስመራ እስከ ምጽዋ ለ16 ዓመታት ሀገራቸውን በውትድርና አገልግለዋል። በ1983 ዓመተ ምህረት ጦሩ ሲበተን ወደ ሱዳን ከሰላ አቅንተው ለ2 ዓመት በስደት ቆይተዋል። ከስደት መልስ ምንም እንኳ የጡረታ መብት ባይከበርላቸውም የዕለት ጉርሳቸውን ለመሸፈን በኤሌክትሪሻን ሙያ ሲሰሩ ቆይተዋል። በዚህ ስራ ላይ እንዳሉ ድንገት በደረሰባቸው የመውደቅ አደጋ የሙያታቸው አጥንት በመሰበሩ ምክንያት ችግር ላይ ወድቀዋል። ያ የምስራቁን በረሃ የሰነጠቀ እግር፣ ያ የሰሜኑን ተራራ የረመረመ ጉልበት ዛሬ መራመድ ተስኖት በዊልቸር ላይ ይገኛሉ። አሁን ላይ በወደቁትን አንሱ የነዳያን የበጎ አድራጎት ማህበር ተጠልለው ከጉዳታቸው እያገገሙ ነው። የአጥንት ቀዶ ጥገና ሕክምና ለመውሰድም በቀጠሮ ላይ ይገኛሉ። በመጠለያ ማዕከሉ ቆይታቸው ደስተኛ መሆናቸውንም ይናገራሉ። በእናንተ በወገኖቻቸው ድጋፍ ተገቢው ክብርና እንክብካቤ እየተደረገላቸው ይገኛል። ኑ የወደቁትን አብረን እናንሳ። መልካም ስራ የክፉ ቀን ስንቅ ነው።